የአሜሪካ የዓለም ዋንጫ ላይ ከባድ የተባለ ተቃውሞ እየተነሳ ይገኛል። ከነዚህ መካከል ሁላችሁም የምታውቁት የአርሰናሉ ኮከብ ኢያን ራይት አሁን ላይ ድምጹን ያሰማ ሲሆን ዝም ሊባል አይገባም፣ አሜሪካ ሀገራት ላይ እያደረገች ያለችው ነገር ሊቆም ይገባል ሲል ድምጹን አሰምቷል። እንደሚታወቀው አሜሪካ ሶማሊያዊን የአፍሪካ ኮከብ የሆነውን ዳኛ ወደ ሀገሯ እንዳይገባ መከልከሏ ይታወቃል። ጋዜጠኞችን ከለከለች፣ ደጋፊዎችን ከለከለች፣ ብሔራዊ ቡድኖችን ከለከለች። አሁን ደግሞ ዳኞችን እየከለከለ ትገኛለች። ይሄ ዓለም ዋንጫ ሳይሆን የዓለም የግርግር ዋንጫ ነው ሲል ኢያን ራይት ቁጭ ብሎ እንደምትመለከቱት ድምጹን አሰምቷል። ተቃውሞውንም እያሰማ ይገኛል። አሜሪካ በዚህ ዓለም ዋንጫ እያደረገች ያለችው አሰቃቂ ነገር ብዙ ሀገሮችን ጎርቷቸዋል። ይህንን ዓለም ዋንጫ አሜሪካ ማዘጋጀት አልነበረባትም። ምናልባት ሀገራትን ዜጎችን ካልወደደች ለምንድን ነው ዋንጫውን ያዘጋጀችው የሚል ድምጽም እየተሰማ ይገኛል። How embarrassing for them this must be. This is, you know what, this is the World Cup. This is a World Cup of chaos. Whoever wins this World Cup is going to have to go through some serious chaos to get